ውዶች የቁርስ ደህና አደራችሁ፣ ሰላም አደራችሁ። ከሚገና እግዚአብሔር ለዚህ ጊዜ ያደረሰን አምላካችን ክብሩ ይስፋ። ለመድኃኔዓለም ለገብርኤል አባቴ ሰላም አደራችሁ። እኔ ደህና ነኝ። ቁርስ ሰዓት ደርሷል። ቁርስ እና ዛሬ ደግሞ ላመሰግናችሁ ነው የመጣሁት። በጣም ነው የማመሰግናችሁ፣ በጣም ነው የምወዳችሁ። አሁንም ቀጥሉበት። በጣም ለማመሰግናችሁ ድንግል ማርያም ገብርኤል አባቴ በሰላም ወደ ሀገራችሁ ይመልሳችሁ። ልጅ የሌላችሁ ልጅ ወልዳችሁ ሳሙ። ልጅ ያላችሁ ልጆቻችሁ ይደጉላችሁ፣ ጨምራችሁም ውለዱላችሁ። እግዚአብሔር ይባርካችሁ። በጣም ነው የማመሰግን። እውነቴን ነው የምላችሁ። እያበረታታችሁ ነው፣ ሼር ላይክ እያደረጋችሁ ነው እና በጣም ነው የማመሰግን። እውነቴን ነው የምላችሁ። እግዚአብሔር በጣም ካምላችሁ በላይ ነው የማመሰግን። እና እውነቴን ነው የምላችሁ ቃላት ያንሰኛል። እግዚአብሔር ምስክሬ ነው። በጣም ነው ቃላት የሚያንሰኝ ካምላችሁ በላይ ቃላት ያንሰኛል። ካምላችሁ በላይ ቃላት ያንሰኛል። እና ቀጥሉበት። 100 ልሙላ 51 ገብቻለሁ። መልካምነት ለራስ ነው። ከፖለቲካ ከዘረኝነት ከጎጠኝነት ነፃ። እሺ ውዶች ቁርስ እየበላችሁ ቁርስ ልብላ ሁሌ አርጎ የራቤ በጠዋቱ እንደዚህ ሰዓት ሊሆን እኮ ደርሷል ሰዓቱ። ብሉ እየበላችሁ። እሺ ለመደብኝ ሻይ ለምጠጣ ሻይ ባሪ ይህን ትናንት ገዛ ይልሰት ይሄዱ ማታ የዛሬ ተጋገረ ነው። ትንሽ ጋገርኩኝ ለኋላ ሁላ ማለት ነው። አንድ ለመክሰስና ለቁርስ እንደዚህ ያርጋችሁ። ይሄውን ቀላል አንድ እንቁላል ታደርጋላችሁ። ጥረጫው ቀላል ነው ማለት በጣም ቀላል ነው። እንደዚህ ያደረጋችሁ ብልት ጥጥት አድርጉ። ዝም ብላችሁ በባዶ ሆዳችሁ ደፋ አትበሉ። በልታችሁ ሰጥታችሁ ነው መስራት። እናወዳችኋለሁ፣ አከብራችኋለሁ። አሁን ቀጥሉበት።